እረኛዬ 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 ተማመኛዬ። ይህ ጸሎት በጣም ትልቅ ጸሎት ነው። ጌታ ሆይ በመንግስትህ በመጣ ጊዜ ምን በለኝ። ቤተ ክርስቲያናችን ይህን ጸሎት ቅዳሴ ላይ ከታው ተዘከረን እግዚኦ በውስተ መንግስትከ፣ አቤቱ በመንግስትህ በመጣህ ጊዜ ምን በለን። አይገርም? ቅዳሴ ላይ ላለነው ወንበዴዎች ብላ እኮ ነው። ቅዳሴ ላይ ላለነው ወንበዴዎች ብላ ይህንን ጸሎት አመጣችሁ። ይህንን ወንበዴ ያሰበ አምላክ ሁላችንን ያስበን። በመንግስት በመጣ ጊዜ አስበኝ ሲል ክርስቶስ ምን መለሰለት? እውነት እውነት እልሃለሁ ዛሬ ከእኔ ጋር በገነት ትሆናለህ። መቼ? ጥያቄውና መልሱ ይለያያል። ወንበዴ ያለው ምንድን ነው? ጌታ ሆይ ሙታንን አስነስተ ሁሉ ለፍርድ ሲቆም ልትፈርድ ስትመጣ ያኔ እኔን አስበኝ ያለው። ክርስቶስ ምን መለሰለት? እሺ ዳግም ልፈርድ ስመጣ አስባለሁ አላለው። ያለው ምንድን ነው? ዛሬ ከኔ ጋር በገነት ትሆናለህ። መቼ? እስክመጣም አትጠብቅም አለ። አቤት የእግዚአብሔር ምሕረቱ! አንዱን ወንበዴ ዛሬ ምርሃለሁ አለው። አቤት ይህንን ወንበዴ ዛሬ ምርሃለሁ አለው የሚለው ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንዴት አንድ ወንበዴ ሊገባ ይችላል ገነት ይሉን ነበር። ይህንን ታሪክ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ። ገድል ላይ ቢሆን ኖሮ እናንተ ነው የፈጠራችሁት ይሉን ነበር። የእግዚአብሔር ምሕረት ከአእምሮ በላይ ነው። ምመና በጣም ይደንቃል። እንዴት አንድ ወንበዴ ገነት ይገባል? እንደውም ቅዱስ ያዕቆብ ዘስሩግ በደረሰው ድርሳኑ ላይ ይህ ወንበዴ ወደ ገነት ሲገባ ቆሞ ይጠብቅ የነበረው ሱራፊ መልአክ አለ። በጣም ይገርማል። ጠየቀው ይላል፣ አንተ ማነህ? ከቅዱሳን አንዱ ነው? አብርሃም ነው ወይ? ያ እንግዳ የሚያስተናግደው አብርሃም አንተ ነህ አለው። ኧረ አይደለሁም፣ እኔ እንኳን እንግዳ ላስተናግድ የሰው ቤት ስዘርፍ ነው የኖርኩት አለ። እሺ ዳዊት ነህ? ኧረ አይደለሁም። ጻድቃንን ቅዱሳንን ሁሉ ጠራ፣ ከነሱ ውስጥ አንዱም አይደለሁም። ታዲያ እንዴት መጣህ ወደዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም አሳየው። ይህን ከያዝክማ ማትገባበት የለውም ብሎ በሩን ከፈተለት፣ ወደ ገነት ገባ ይላል። እግዚአብሔር የተመሰገነ ይሁን። የክርስቶስን ደም ይዘን የማናልፈው በር አለ። ለዚህ ነው ቁረቡ የምትባሉት። ለዚህ ነው ስጋው ደሙ ተቀበሉ የምንባለው። ገባ፣ ወንበዴውን ማረው። እንዴት ሊሆን ይችላል? እኛ ምን ቸገረን? እግዚአብሔር የፈለገውን ማድረግ ይችላል አይችልም? አንዳንድ ሰዎች በእግዚአብሔር ምሕረት ገሌ እንዲት ምሕረት አገኝ በላይ ሰብ በጥርኝ ውሃ ዳነ ሲባል ደማቸው የሚፈላ ሰዎች አሉ። እንዴት በጥርኝ ውሃ ይላል? እና ውሃው በበርሜል መሆን አለበት? እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂት ማዳን ይችላል አይችልም? በጥቂትም ወይም በብዙም ማዳን ለእግዚአብሔር አይቸግረውም ይላል። እሱ ለማረው ምን አገባችሁ መባል አለባቸው። ወንጌል ላይ እኮ ክርስቶስ ምን ብሏል መሰላችሁ? አንድ ሰውዬ በጠዋት ተነስቶ የእርሻ ቦታው ላይ የሚሰሩ ሰራተኞች ሊቀጥር ወጣ ይላል። ወጥቶ ከጠዋት የጀመረ 3 ሰዓት ላይ 6 ሰዓት ላይ 9 ሰዓት ላይ 11 ሰዓት ላይ ሰራተኛ ቀጠረ። 11 ሰዓት ላይ ቀጠረ። ከዛ 12 ሰዓት ሲሆን ስራው ቆመ። 11 ሰዓት የተቀጠረው ሰውዬ ስንት ሰዓት ነው የሰራው? አቤት 1 ሰዓት። ለሱ 1 ዲናር ሰጠው። ስንት ሰዓት ስለሰራ? ለአንድ ሰዓት ሰራተኛው 1 ዲናር ሲሰጠው 12 ሰዓት የሰሩት ሰዎች ከኋላ ቆመው ያባዛሉ። ለሱ 1 ከደረሰው ለኔ ስንት ነው የሚደርሰኝ? 12። እሱ ግን ለሁሉም 1 ዲናር ሰጣቸው። አጉረመረሙ ይላል። እኛ ከጠዋት ጀምሮ መተን ለፍተን ደክመን አሁን የመጡ ሰዎች እንዴት 1 ዲናር ከኛ እኩል ይሰጣቸዋል? ያም ሰውዬ መለሰ። የወይን አትክልት ስፍራ ባለቤቱ መለሰ፣ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም ወይ? ወይስ አይናችሁ ምቀኛ ሆነች አላቸው ይላል። ይህ የወይን አትክልት ሰራተኛ ባለቤት እግዚአብሔር ነው። ከጠዋት ጀምሮ የተቀጠርነው እኛ ነን። እዚህ መሃል ከህፃንነቱ ጀምሮ ከእግዚአብሔር ቤት ያልተለየ ጠዋት የተቀጠረ ሰራተኛ አለ፣ ከቤተ ክርስቲያን የማይለይ። አሁን ባለቀ ሰዓት የመጣ ሰው አለ፣ እንደ ግራው ወንበዴ እንደ ቀኝ ወንበዴ ባለቀ ሰዓት የመጣ አለ። ሁሉም የሚወርሱት ግን ስንት መንግስት ነው? 1 መንግስት ነው። እንዴት እኩል ይሰጠናል አይባል። እኛም ቅዱስ ጊዮርጊስም የምንወርሰው መንግስት 1 ነው። ክብሩ ይለያይ ይሆናል፣ መንግስቱ ግን ስንት ነው? 1። እግዚአብሔር በገንዘቡ የፈለገውን ማድረግ ይችላል አይችልም? እኛ ጨካኞች ስለሆነ እግዚአብሔር እንደኛ ጨካኝ የሚሆን ይመስላል። ናግባ አለው። ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ። 2 ነገር ነግሬያችሁ ላብቃ ምእመናን። ይህ ሰውዬ ጌታ ሆይ ብሎ ጌትነቱን፣ በመንግስትህ ብሎ መንግስቱን፣ በመጣህ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን መሰከረ። ይህ አልበቃውም። ጓደኛውን መከረ፣ እባክህ ንስሐ እንግባ ብሎ። ይህም አልበቃውም። የክርስቶስን ንጽህና በአደባባይ ምን አለ? መሰከረ። ይህም አልበቃውም።
እኛ ለመስቀል ሞት የሚያበቃ ኃጢአት ሰርተናል ብሎ ንስሐ ገባ። ይህ አሁን የነገርኳችሁን ነገሮች ሁሉ ያደረገው ከ30 እስከ 40 ሰከንድ ቢፈጅበት ነው፣ ወይ 1 ደቂቃ ቢፈጅ ነው። በ1 ደቂቃ ይህን ሁሉ ስራ ሰርቶ ነፍሱን አዳነ። እንደውም አንዱ ባለቅኔ ምን አሉ? ይሄ ሰውዬ ወንበዴ ነበር አይደለም? ነበር አልነበረም? ስራው ስርቆት ነበረ እና መጨረሻ ላይ ምን ሰረቀ ብትሉ እዛው መስቀል ላይ ገነትን ሰረቀ ይላሉ። አዎ ይችልበታል አይደል? መቀማት ገነትን ሰረቀ። ሱራፊ እዛ ሰይፍ ይዞ የገነትን በር ይጠብቃል። እሱ ከባለቤቱ ጋር ጨርሶ መጣ። አስገራሚ ወንበዴ ነው አይደለም? አዎ ባለቤቱን ይቅርታ ጠይቆ ጨርሶ ጉዳዩን መጣ። ይህንን ሁሉ ነገር ያደረገው ግን በ30 ደቂቃ ነው፣ በ30 ሰከንድ ነው፣ ወይ በ1 ደቂቃ ነው። እሺ ደስ ይበላችሁ፣ በ1 ሰዓት ነው። እኛ ህይወታችንን ሙሉ ማድረግ ያልቻለውን እሱ በዚህ ደቂቃ አደረገው። እኛ ንስሐ ለመግባት ስንት ምክንያቶች ነው ያሉ? ተማሪው ቆይ ትምህርቴን ልጨርስ ይላል። ሰራተኛው ቆይ ከጡረታ ልውጣ ይላል። ልጅ ያላቸው ቆይ ልጄን ላሳድግ ይላል። ልጁ ሲያድግ ቆይ ላስመርቀው ይላል። ሲመረቅ ቆይ ልዳረው ይላል። ንስሐ ላለመግባት ምክንያታችን ብዛቱ። እኔ የኔን ስራ ታውቀው የለ እንዴ? እኔ እኮ ነጋዴ ነኝ፣ አሁን ከስራዬ ጋር አይሄድም ይላል። አይመቸኝም ይላል ብዙ ሰው። ምንም ባይመቼ እንደዚህ ወንበዴ ከመስቀል ጋር አልተቸነከርክም። ተቸንክሮ ነፍሱን አዳነ። ምናልባት የዛሬዋ ምሽት የመጨረሻ ምሽታችን ብትሆን ምን እናውቃለን? መቼ እንደምንሞት የሚያውቅ ሰው አለ እዚህ መሃል? የእናንተን ቅድስና አላውቅም፣ እኔ ግን አላውቅም። መቼ እንደምንሞት አናውቅም። 1000 ዓመት አይኖር እንላለን። 100 ዓመት እንኳን እንኖርም። ሀገር ጉራችን ደግሞ 1000 ዓመት አይኖር ይላል ሰው። 100 ዓመት አትኖርም እኮ። 100ንም ከኖርክ በስቃይ ነው የምትኖር። እና የወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ። ይህንን ሁሉ በጎ ስራ የሰራው በጣም በሚገርም ሁኔታ በ30 ደቂቃ ውስጥ። ላለመመለስ የምንደረድረውን ምክንያት እግዚአብሔር ያርቅልን። ንስሐ ግቡ ሲባል እኔ ብዙ ሰው እንደውም ሊሞት ሲል ነው ንስሐ መግባት እቅዱ። በምን አወቅ ካላችሁ ብዙ ሰው ሲጸልም ይላል ለንስሐ ሞት አብቃኝ ይላል። ለምን ሞት? መቼ ነው ንስሐ ሊገባ ያሰበው? ሊሞት ሲል። እዚህ ምድር ላይ እኮ ፍቅር፣ አቤት ከኃጢአት ጋር ያለን ፍቅር እኮ እንደው ምን አይነት ኮሚትመንት ነው! ትዳር አረግ ነው እኮ ኃጢአትን መላቀቅ አንፈልግም። ስለዚህ በኋላ ነው ንስሐ። አይ እኔ ንስሐውን ብገባ እኮ ተመልሼ ኃጢአት መስራት አይቀርም። ታውቀው የለ የኔን ስራ የኔን ውሎ ታውቀው የለ ባይሆን ቀስ ብዬ በኋላ ተረጋግቼ ንስሐ ገባለሁ ይላል። መልሼ ኃጢአት ከምሰራ ነው። ይሄ ምክንያት አይደለም። ይሄ ምክንያት አይደለም። ምእመናን ገላችንን እንታጠባለን በቀን በቀን። እሺ እንደው ቢርቅ በሳምንት በወር እሺ በአመትም ይሁን ግድ የለም እንታጠባለን። ገላችንን ታጥበን መልሰን እንቆሻለን አንቆሽሽ? አይሰማኝም። ስለዚህ መቆሸሻችን ለማይቀር አንደኛውን ጠርቀምቀም ብሎ ለምን ስንሞት አንታጠብም ትላላችሁ? አንልም። የስካሁኑን እንታጠበው የቀረውን እግዚአብሔር ያውቃል አይደለም? አዎ ከስጋ በመታጠብ ከሚመጣብን ቆሻሻ ከምናስወግደው ቆሻሻ በላይ ኃጢአት እኮ የበለጠ ነው፣ የከፋ ነው፣ ነፍስ የሚያቆሽሽ። ስለዚህ ቀጠሮ አትስጡ። የወንበዴ የቀረችውን ሰዓት ወሰነባት። የመዳን ቀን መቼ ነው? ዛሬ አይደለም አሁን ነው ነው የሚለው። ዛሬማ ብዙ ነው። ዛሬማ ከጠዋት እስከ ማታ እኮ ነው። እስከ ሌሊቱም እኮ ዛሬ ነው። የመዳን ቀን መቼ ነው? አሁን ነው። ቅዱስ ዮሐንስ ወንጌላዊ ይገርማቸዋል። በነገው ዕለት ጌታ ተሰቅሎ ሲሰቃይ አይቶ የክርስቶስ መከራ ከልቡ አልጠፋ ብሎት ነበር። በዚህ ምክንያት ፊቱ በሐዘን የጠቆረ ነበር። ቁጹረ ገጽ ነው የሚባለው። ዮሐንስ ከዚያ በኋላ ብዙም አይስቅም ነበር በሕይወት ዘመኑ። ሳቅ ሲስቅ ያየው ሰው የለም። ሐዘን አልጠፋም። የጌታ መከራ አይኑ ላይ ስላለ ማለት ጌታ ተነስቶ እንኳን ግን አይረሳው እና አንድ ቀን ግን ይገርማቸዋል። እንደው ከአንጀቱ ስቋል ይባላል። ቅዱስ ዮሐንስ ሆዱን ይዞ ስቋል። ምንድነው ያሳቀው? አንድ ሰውዬ ልብስ ሲያሰፋ አይቶ፣ ማሰፋቱ አይደለም ልብስ እያሰፋ ይከራከራል። አሳጥረው እዚህ ጋር በደንብ ጠበብ አርጋት አደራ እጁን እንዲያርገው እግሩን እንዲያርገው እያለ ልብስ ሲያሰፋ የእግዚአብሔር መልአክ መጣና ለወንጌላዊ ዮሐንስ በጆሮ አንድ ነገር ነገረው። ይሄ ሰውዬ ልብስ የሚያሰፋው ሰውዬ ነገ ጠዋት ይሞታል አለው። መቼ ነው የሚሞተው? አሁን ምን እያደረገ ነው? አደራ ጠበብ እንዳይል አደራ እዚህ ጋር ይላል። ሊገነዝበት እኮ ነው። ትስቃላችሁ አይደለ? ጠባቂ መልአካችን በእኛ የሚስቀው እንደዚህ ነው። እኛስ መቼ እንደምንሞት ምን እናውቃለን? መቼ እኔ የሚገርመኝ ሰው ቀብር ላይ ቆሞ እኮ ያቅዳል። ቀብር እየቀበርን እኮ እናቅዳል። እኔ በጣም እንደው ቀብር ላይ እንኳን ትንሽ አቶ እየተቀበረ ከንፈር እየመጠጥን አሁን ከዚህ በኋላ እዛ ሄጄ ከዛ ቤት ገብቼ ከቤት በኋላ አረ ቀብር ላይ ነገ አንተ ትሞታለህ። አሁን እንኳን አስታውሰው እስቲ አንተ በዚህ ፍርድ ላይ ሳለ እግዚአብሔርን አትፈራውም? ምን አለው ጓደኛውን ሲመክረው።
በዚህ ጭንቀት ላይ እያለ በዚህ ሁሉ ነገር በተበላሸበት አገር ላይ የኖርን አሁን እግዚአብሔርን ያልፈራን መቼ ልንፈራ? በየቀኑ ደም ሲፈስ እያየን፣ ግፍ ሲፈጸም እያየን፣ እርስ በርስ ሰው ከሰው ሲተላለቅ እያየን በዚህ ፍርድ ላይ ያለን እንኳን እግዚአብሔርን አንፈራው? መቼ ነው የምንመለስ? ምን ሲከሰት ነው የምንመለሰው? ምን ሲከሰት ነው? በጣም ይገርማል። የዚህን ወንበዴ ልብ የመለሰ አምላክ የሁላችን ልብ ይመልሰው። ከዚያ ምን አለ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ ሲለው፣ እውነት እውነት እላለሁ ዛሬ ከኔ ጋር በገነት መቼ? ዛሬ ከኔ ጋር በገነት ትሆናለህ። አንዳንድ ሰዎች ጥምቀት አያስፈልግም የሚሉ መናፍቃን ይሄ ወንበዴ መቼ ተጠመቀ ይላሉ። ይህ ወንበዴ መቼስ ሰው ካልተጠመቀ የእግዚአብሔርን መንግስት ሊወርስ፣ ታዲያ ይህ ወንበዴ መቼ ተጠመቀ ብለው ጥምቀት አያስፈልግም ለማለት የሚሞክሩ ሰዎች፣ ይሄ ሰውዬ ተጠምቋል። እንደውም እንደሱ የተጠመቀ ብዙ ጥምቀት የተጠመቀ የለም። የተጠመቀበትን ምክንያቶች ላሳያችሁ። አንደኛ የሮሜ መልእክት ምዕራፍ 6 ከቁጥር 6 ላይ የተጠመቃችሁ ሁላችሁ ከክርስቶስ ጋር በሞቱ ተባብራችኋል ይላል። ሕፃን ሆነን ስንጠመቅ ክርስትና ስንነሳ ካህኑ ወስዶ ውሃ ውስጥ ይጨምረናል፣ ይዘፍቀናል። ከዛ ከውሃው ምን ይለናል? ያወጣናል። ወደ ውሃው ስንገባ ከክርስቶስ ጋር ተቀበርን። ከውሃው ስንወጣ ከክርስቶስ ጋር ምን አለን? ተነስ። ስለዚህ መጠመቅ ከክርስቶስ ጋር መሞት ነው። ከኔ ጋር በሉ፣ መጠመቅ ከክርስቶስ ጋር መሞት ነው። መጠመቅ ከክርስቶስ ጋር ምን ማለት ነው? መጠመቅ ከክርስቶስ ጋር መሞት ከሆነ ከክርስቶስ ጋር መሞትስ ምንድን ነው? ጎበዝ ልድገመው። 1 ሲደመር 2 ስንት ነው እንዴ? ቀጨኔ የሂሳብ ችግር አለ እንዴ? 1 ሲደመር 2 ስንት ነው? 2 ሲደመር 1ስ? በጣም ጥሩ። መጠመቅ ከክርስቶስ ጋር ምን ማለት ነው? ከክርስቶስ ጋር መሞትስ? አቤት ይህ ወንበዴ ተጠምቋል ወይ ካላችሁኝ መልሱ ከክርስቶስ ጋር ሞቷል አልሞተም? ስለዚህ ከክርስቶስ ጋር መሞት ራሱ ምን ማለት ነው? አምኖ ስለሆነ ይቅር በላይ ብሎ ስለሆነ ከክርስቶስ ጋር መሞቱ ራሱ እንደምን እንደ ጥምቀት ይቆጠራል። 1 በል 2 ክርስቶስ ከደቀ መዛሙርቱ መካከል ዮሐንስና ያዕቆብ የተባሉት እናታቸውን ላኩ ወደ ጌታ አማላጅ አድርገው። እናቲቱ ምን አለች? ጌታ ወይ በምትነግስ ጊዜ እንግዲህ ክርስቶስ እነግሳለሁ ሲል ሰምታለች። እነግሳለሁ ሲል መንግስት ያቋቁማል መስሏት እኮ ነው። ክርስቶስ እነግሳለሁ ያለው በምን ላይ ነው? በመስቀል ላይ ነው። እደፋለሁ ያለው የሸዋ አክሊል እና እነግሳለሁ መንግስት ተሰጠኝ ስልጣን ተሰጠኝ ሲል ስለሰማችሁ እነሱም ስለሰሙ ሐዋርያት ጌታ እስኪያደርግ ድረስ የክርስቶስ መንግስት ምድራዊ መስሏቸው ነበር። ስለዚህ ምን አለችው? በነገስክ ጊዜ በክብርህ ልጆቼን በግራና በቀኝ አድርግልኝ አለችው። ክርስቶስ ምን አለ? የምትለምኑትን አታውቁም አለ። ይቺ ሴት መጣ ልጆቼን በግራና በቀኝህ በነገስክ ጊዜ አቁምልኝ ማለት በሌላ ቋንቋ አብረውህ ምን ይበሉ ማለት ነው? ይሰቀሉ ማለት ነው። የምትለምኑትን አታውቁም። በእውነት እግዚአብሔር የለመነውን ሁሉ ስላልሰማን ስሙ የተመሰገነ። አሁን የለመነውን ሁሉ ቢሰማን እንደው በእውነት ችግር እኮ ነበር። ወጣቶች አሁን እስቲ ስንት ልመና ነው የምትለምኑት? መጣችሁ እስቲ የብዙ ወጣቶች ልመና ምንድን ነው? አትዋሹ፣ እኔ ልንገራችሁ። የወጣቶች ልመና ትዳር ነው አይደለ? አዎ ዛሬ እችኛዋን ስጠኝ ብለህ ትለምናለህ። ነገ ትመጣና እግዚአብሔር ሆይ እችኛዋን ተዋት፣ ሳስበው ተዋት፣ ይቅርብኝ ደግሞ ያችን። አሁን የለመንከውን ሁሉ ቢሰጥ ህይወት አይበጠበጥም እንዴ? ሰው እኮ ማመልጭ ከቻኳን እኮ ስርዝ ድልዝ ሲበዛው ጥሩ አይደለም አይደል? የኛ ጸሎት እኮ ብዙ ስርዝ ድልዝ አለው። የለመነውን ያህል ስላልሰማን ስሙ የተመሰገነ ይሁን። አቤት አሁን የለመነውን ሁሉ ቢሰጠን እኮ መጥፎ ነበር። ማለት እዚህ መሀል ወላጆች አላችሁ፣ ልጃችሁ ቤት ውስጥ እንደው አይጥ አስቸግሯችሁ የገዛችሁትን መርዝ ይዛችሁ ስገቡ ይሄን መርዝ በዳቦ አድርጌ ካልበላው ቢል ትሰጡታላችሁ ወይ? ልጄ ለምን ጓጉቶ ይቀራል ይብላ እንጂ ትላላችሁ? ቢያለቅስስ እንዴ እያለቀሰ እኮ ነው ብላችሁ ትሰጣላችሁ? አባት ከሆንክ አትሰጠውም፣ ትገርፈዋለህ ዝም በል ብለህ እንጂ አይሰጠውም። እግዚአብሔር አባት ነው። ስንት መርዝ ለምነ ነው እምቢ ብሎናል መሰላችሁ? ስንት ክፉ ነገር ነፍሳችንን የሚጎዳ ልመና ለምነነዋል። አባት ስለሆነ ግን እምቢ ይላል፣ አይሆንም ይላል። የእግዚአብሔር እምቢታ ከሌሎች ከሰዎች እሽታ ይሻላል። ቆይ የሚል ላንተ ብሎ ነው። ምን ይጎልበታል? ሁሉን ቢሰጥ ለሱ ላንተው ብሎ ነው። ወይ ነገሩ ላንተ አይሆንም፣ አለዚያ አንተ ለነገሩ አትሆንም። እያዘጋጀ ነው፣ ጊዜው አይደለም። እና የምትለምኑትን አታውቅም። እና ይህን ልመና ከለመኑ በኋላ ጌታ ምን አለ መሰላችሁ? ከኔ ጋር ናችሁ?
እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠጣውን ጽዋ ልትጠጡ፣ እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም አለ። አሁን በደንብ አስተውሉ ምእመናን፣ ስብከት አይደለም ይሄ ትምህርት ነው። እኔ የምጠጣውን ጽዋ በሉ ልትጠጡ፣ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸው። ሁለት ነገር ነው ያለው ክርስቶስ። ጥምቀቴን ልትጠመቁ ጽዋዬን ልትጠጡ አትችሉም አለ። ሲል ምን አሉት? እንችላለን አሉት። እንችላለን ሲሉት ምን አለ ጌታ? ጽዋዬንስ ትጠጣላችሁ፣ በግራና በቀኝ መቀመጥ ግን ከአባቴ ዘንድ ለተሰጣቸው ነው አለ። አስተውሉ። ቅድም ጥምቀት ያላትን አሁን በግራና በቀኝ መቀመጥ አላት። ከክርስቶስ ጋር አብሮ መሰቀል፣ በግራ በቀኝ መቀመጥ ጥምቀት ተብሎ የተነገረው በራሱ በክርስቶስ አንደበት ነው። ከዚያ ውጪ ኢትዮጵያዊ ሊቅ ቅዱስ ያሬድ እምገቦከ ውህዘ ማይ፣ ከጎንህ ውሃ ፈሰሰ ወቀደሶ ለፈያታይ፣ ወንበዴውን ቀደሰው ይላል። ስለዚህ ከክርስቶስ ደም የፈሰሰው ውሃና ደም ይህንን ወንበዴ ቀድሶታል። ይሄ ቢያመልጠው እንኳን ሲኦል ወርዶ ክርስቶስ ለነፍሳት ቀኝ እጄን ሰጥቷቸው ወኮነቶሙ ጥምቀተ፣ ጥምቀት ሆነቻቸው ይላል። ይሄ ሁሉ ጥምቀት አላለፈውም ይህንን ወንበዴ። ይሄም ቢያልፈው ምእመናን፣ በብሉይ ኪዳን የነበሩ ሰዎች ጥምቀት ሳይሰራ ነው የሞቱት። ይህ ወንበዴ ባይጠመቅ እንኳን በክርስቶስ ማመኑ ያድነዋል። ስለዚህ እናይቶ ጌታ ሆይ በመንግስት አስበኝ ለሚለው ጸሎት ምን አለ? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ሆናል። የመጨረሻ የምነግራችሁ ምእመናን፣ ወንበዴው የጸለየው ጸሎትና ክርስቶስ የመለሰለት መልስ ይለያያል። እሱ የጠየቀው በምጽአትህ ነው ያለው፣ አስበኝ ነው። እሱ ግን ዛሬ ያለው እኛ ከምንለምነው ልመና በላይ የማን መልስ ይበልጣል? ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ለነገ ሲለምኑት ለዛሬ የሚያደርግ አምላክ ነው። እግዚአብሔር ከለማኞቹ እውቀት በላይ ስለሆነ እንዲያውም ሳለምነው ነው የሚሰጠን። አብዛኛውን ጸሎት እኮ እኛ ሊስት አድርገን ይሄን አድርግልኝ ብለን ነው አይደለም እግዚአብሔር የሚሰጠን። እሱ ስለሚያውቅ ሳንለምነው የሚያስፈልገንን አውቆ ያደርግልናል። ጸሎታችንን አርሞ የሚሰማ አምላክ ነው። አሁን እኛ የምንጸልየው ጸሎት ውስጥ ብዙ ችግር አለበት። እግዚአብሔር ግን የእኛን እውቀት ማነስ አይቶ ይሰማናል። በዚህ በጣና ገዳማት የተከሰተ አንድ ነገር ልንገራችሁ። አንድ ሰውዬ መናኝ ሆኖ ባህታዊ ሆኖ ከጣና ገዳማት ባንዱ ዋሻ ውስጥ ቆሞ ለረጅም ዓመታት ጸሎት እያደረገ በምናኔ ይኖራል። ከኔ ጋር ናቸው። ብዙ ዓመት ሆኖታል እና እዛ ቆሞ እየጸለየ ያለ አንድ አባት በጀልባ ተሳፍረው ወደዚያች ደሴት ይደርሳሉ። ሲደርሱ ቆይ መንገዴን ከመቀጠሌ በፊት እዚች ደሴት ላይ ትንሽ አረፍ ልበል ብለው ጀልባውን ያቆሙና ወደ ደሴቱ ገብተው ዞር ዞር ማለት ይጀምራሉ። ከዛ ድምፅ ይሰማሉ። ድምፁን ተከትለው ሲሄዱ ዋሻ ውስጥ አንድ በጣም የሚያስፈራ ሰውዬ ቆሞ ይጸልያል። ጸጉሩ ሁሉ አድጓል፣ ብዙ ዓመት ሆኖታል። ያስፈራል። ጠጋብን ሰው ሁሉ አይመስልም። ግርማው በጣም ያስፈራል። ይጸልያል። እኛ አባት ትልቅ አባት ናቸው። ሲሰሙት ግን የሰሙትን ነገር ማመን አቃታቸው። ይሄ ሰውዬ የሚጸልየው እጁን ዘርግቶ ምን እያለ እንደሆነ ታውቃላችሁ? ጌታዬ ሆይ አትማረኝ እያለ ነው። ምን አትበለኝ እንዴ? እኛ የምንለፈው ምን በለን ብለን ነው? አትማረኝ ብሎ ጸሎት እንዴት ያለ ነው ብለው ደነገጡና እጃቸውን ጸፍተው፣ አባቶች የሚጠራሩት እንደዛ ነው። እጃቸውን መተው ቀሰቀሱት። ከዛ ጸሎቱን አቋርጦ ሲያያቸው ደንግጦ መጥቶ እግራቸው ስር ወደቀ። ምን እየሰራ ነው አሉት። አይ እኔ እዚህ ብዙ ዓመት እየጸለይኩ እግዚአብሔርን እየለመንኩ ነው ያለሁት። ከየት ሀገር ነው የመጣው? ከዚህ ሀገር። መንፈሳዊ ትምህርት ተምራል? ምንም አልተማርኩም፣ እንዲሁ እግዚአብሔር ጠርቶኝ ነው አለ። ታዲያ ምንድነው የምትጸልየው ጸሎት? ጌታዬ ሆይ አትማረኝ። እንዲህ አይነት ጸሎት አለ ወይ? ከየት ነው ያመጣው ይሄን ጸሎት አሉት። አንድ መነኩሴ መጥተው አስተምረውኝ ነው አለ። አይ መነኩሴ ነኝ ብሎ ያስተማረ ሰይጣን ነው እንጂ አትማረኝ የሚል ጸሎት የለም። ለምን አባታችሁ ነው ያትልም ማለት ነው? አላቀውም አለ። አታቀውም? አዎ። አባታችሁ ነው ያታቀም? አዎ። እንግዲያውስ እሺ ቁጭ በል ብለው የክርስቲያኖች ሁሉ ጸሎት ጌታ ያስተማረው ቁጭ አድርገው አስተማሩት። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ እንደምንም ብሎ ያዘው። በል ችለዋል፣ ከዚህ በኋላ ሁለተኛ አትማረኝ እንዳትል ደህናዋል ብለውት እኛ አባት በጀልባ ተሳፍረው ጉዟቸውን ቀጠሉ። ጉዟቸውን ቀጥለው ባህሩ መካከል ሲደርሱ የሰውዬ መጣና ጸሎት ጀመረ። አዲስ ጸሎት ተምሯል። ምን የሚል? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ ብሎ ጠፋበት። ደገመው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። የለም ቢለው ቢሰራው መንግስት ትምጣ ብሎ ቀጥሎ ምንድነው ጠፋበት። አይ እኛ አባት ሳያመልጡኝ ሊድረስባቸው ብሎ ሮጦ ሄዶ ጀልባው ላይ ደረሰበትና አባቴ መንግስት ትምጣ ብሎ ቀጥሎ ምንድነው አላቸው። ሮጦ ሄዶ ነው ያልኳቸው። እሳቸው እየሄዱ ያሉት በምንድን ነው?
እሱ በባህሩ ላይ ነው የሮጠው። ሲያዩት ውሃው ላይ ቆሟል። በሌኔ ወንድም እንደ በፊት አትማረኝ ብለህ ቀጥል አሉት። እግዚአብሔር ጸሎቱን ሰምቶታል አልሰማውም? እሱ አትማረኝ ብሎ በቅቷል። እሳቸው ማረኝ ብለው በጀልባ እየሄዱ ማለት ምን ማለት ነው? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን ነው። እግዚአብሔር ለማለት የፈለግነውን ይስማን። በንግግር ችሎታ እኮ አይደለም እግዚአብሔር ቢሰማው፣ በንግግር ጥበብ አይደለም። ይህንን ወንበዴ ጌታ ሆይ በመንግስት በመጣህ ጊዜ አስበኝ ሲለው እውነት እልሃለሁ ዛሬ ከኔ ጋር በየት ትሆናለህ? በገነት ትሆናለህ አለው። ይህንን ወንበዴ የማረ አምላክ እኛን ወንበዴዎቹን ይማረን። የሰማነውን በልቡናችን ያሳድርብን።